ሰላም ጤና ይስጥልኝ የኤቢ ኢንፎ ዩቲዩብ ቻናል ተከታታዮች፣ እንደቀደሙ ሁሉ ዛሬ ደግሞ ይዤላችሁ የመጣሁት 1 ሚሊዮን እና ከ1 ሚሊዮን በላይ ብር ቢኖረን ምን አይነት ቢዝነሶችን መስራት እንችላለን የሚሉት ነገሮች ለማሳየት ሞክራለሁ። 5 የሚሆኑ ወደ 1 ሚሊዮን የሚጠጋ ቢኖረን እንዴት አድርገን ቢዝነስ መጀመር እንችልባቸዋለን የሚሉትን ነገሮች ለማሳየት ሞክራለሁ። ግን ከዛ ቀድሞ ለማሳወቅ የምፈልገው ማንኛውም ቢዝነስ የእናንተ ተነሳሽነት፣ ተሰጥኦና ጊዜ ይፈልጋል። ይህንን እያገናዘባችሁ ሌሎችን ቢዝነሶችን እንደዚህ ጠቁማችኋለሁ። አንደኛው ቢዝነስ 1 ሚሊዮን አውጥተንበት ኢንቨስት አድርገን እስከ 1 ሚሊዮን ኢንቨስት አድርገን ብንሰራበት በትንሹ ውጤታማ ሊያደርገን ይችላል ብዬ ያሰብኩት ቢዝነስ ካፌ፣ ሬስቶራንት እና ጁስ ቤት። እነዚህ እንደ ቦታዎችን ብንመርጠው ጥሩ ቦታ ሎኬሽን የሚፈልጉ ቢሆንም ጥሩ ቦታ መርጠን ከሰራናቸው ግን በአጭር ጊዜ ሊለውጡን የሚችሉና ውጤታማ ሊያደርጉን የሚችሉ ናቸው። እነዚህ የቤት ኪራይን፣ ዕቃ ግዢዎችን፣ የተለያዩ ወጪዎችን ያጠቃለለ ወጪ ነው። እንዳልኳችሁ ግን 1 ሚሊዮን በላይ ሊሆን ይችላል፣ በታችን ማድረግ እንችላለን። ግን በትንሹ ይህን ያህል ብር ያስፈልጋል ብዬ ስላሰብኩ ነው። ያው ማንኛውም ሰው ከፍተኛ ተጠቃሚነት አለው ካፌና ሬስቶራንት ላይ። መብላት መጠጣት ሁሉም ሰው ስለሚያስፈልገው የምንከፍትባቸው ቦታ እንምረጥ እንጂ ወሳኝ ናቸው። ተጠቃሚም ደግሞ በብዛት አላቸው ብዬ አምናለሁ። ካፌ ስንከፍት የሚጠቀም ሰው ሊጠቀምባቸው የሚችልባቸውን ቦታዎች በማጥናት ብንከፍት፣ ሻይ ኮፊ ሃውስ አሁን በብዛት በከተማችንም በክፍለ ሀገርም በብዛት የተለመደ ነው። ክፍለ ሀገርም ስንከፍት በከተማችን በአዲስ አበባም ሲከፈት በክፍለ ሀገርም ሲከፈት ማየት ያለብን ሎኬሽን ግን ምንድን ነው? እዛ አካባቢ ሰው ሊጠቀሙ ይችላል ወይ፣ ያንን ነገር የምንጀምረውን ነገር ሊጠቀሙ ይችላል ወይ የሚለውን ነገር ማየት ያስፈልጋል ለማለት ፈልጋለሁ። አሁን ለምሳሌ በመኖሪያ አካባቢዎች ላይ ኮፊ ሃውስ ቢከፈት ውጤታማነቱ አጠራጣሪ ነው። ለምን ቢባል ቤቱ ሰው ከደረሰ ቤቱ የመጠጣት እድሉ ሰፊ ስለሚሆን ማለት ነው። ስለዚህ የምንከፍትባቸውን ቦታዎች ከመረጥን በተለያየ መልኩ ውጤታማ ያደርገናል። የጁስ ቤትም እንደዛው። አትክልት ሽያጭና ጁስ ቤትን አንድ ላይ አያይዘን ብንከፍት በጣም ጥሩ ውጤታማ መሆን እንችላለን። አብዛኛውን ደግሞ ፍራፍሬ የሚገኝባቸውና በብዛት ያው ቬጂቴሪያን ተጠቃሚዎች ስለሚኖሩ ለጤናቸው የሚጠቀሙ ስለሚኖሩ በብዛት እነዚህ አካባቢዎች ላይ ስፖርት የሚበዙባቸው አካባቢዎችን ይሁን በማንኛውም ቦታ ቢከፈት ግን ተጠቃሚ ሊኖርባቸው የሚችልባቸው ቦታዎች ብለን የምናስባቸው ቦታዎች ላይ ብንከፍት የጁስ ቤት ስራ አዋጭነት አለው። ሬስቶራንትም ያው ከፍ ያለ ቢሆንም ሬስቶራንት አያይዘን ምግብ ፋስት ፉዶችን እንደዚህ አያይዘን የምንሰራ ከሆነ በከፍተኛ ደረጃ ተጠቃሚነት ስለሚኖር ውጤታማ እንሆናለን። እሺ፣ በሁለተኛ ደረጃነት ጥሩ ውጤት ያመጣል ብዬ ያሰብኩት የኮንስትራክሽን ስራና ቢውልዲንግ ማቴሪያል ናቸው። እነዚህ ህንፃ መሳሪያ ሊሆን ይችላል፣ ሲሚንቶ መሸጫዎች፣ ሲሚንቶ፣ ፌሮ፣ የተለያዩ እቃ መሸጫዎች እና የህንፃ መሳሪያ እቃ ማከፋፈያዎች መክፈት ይቻላል። ቀለም መሸጫ ሊሆን ይችላል፣ ጂፕሰም፣ እነዚህ ነገሮች የተለያዩ ነገሮችን ብንከፍት ቦታውን መርጠን ወይም ደግሞ ኮንስትራክሽን የሚበዛባቸው ቦታዎች መርጠን ብንከፍት ከፍተኛ ፍላጎት ስላለ ውጤታማ እንሆናለን ብዬ አስባለሁ። እዚህ ኮንስትራክሽን ውስጥ ደግሞ ቢልዲንግ ማቴሪያል ውስጥ በተያያዥነት የእንጨት ስራዎች፣ በር አለ፣ መስኮት አለ፣ የአልሙኒየም ስራ አለ። እነዚህን ነገሮች አጠቃለን ብንሰራ ተጠቃሚው በብዛት ስላለ እነዚህ የኮንስትራክሽን ስራና የቢልዲንግ ማቴሪያል ፊኒሽንግ እቃዎች በከፍተኛ ደረጃ ተፈላጊነት ስላለ ብዙ አቅም ሳይጠይቀን መጀመር እንችላለን የሚለውን ሀሳብ ለማስቀመጥ ፈልጋለሁ። በተጨማሪነት ደግሞ ሌላው በሶስተኛ ደረጃነት ያየሁት ደግሞ በብዛት ሰው ተጠቃሚነት ያለው ቢዩቲ ሳሎኖች እና ፐርሰናል ኬሮች፣ እነዚህ ነገሮች በብዛት መበረታታት ያለባቸውና በብዛት ተፈላጊነት ያላቸው ናቸው። ይህ ሲባል የጥፍር ስራ ሊሆን ይችላል፣ ፀጉር ቤት፣ የወንድም የሴትም ፀጉር ቤት ሊሆን ይችላል፣ ሜካፕ ቦታዎች ሊሆን ይችላሉ። እነዚህ በብዛት ተፈላጊነት አላቸው። አሁን ሁሉም ሰው ራሱን የሚጠብቅበት ሁኔታ እየተፈጠረ ስለሆነ አሁን ላይ እነዚህ አይነት ቢዝነሶች ቦታ መርጠን ብንጀምር በከፍተኛ ደረጃ ተጠቃሚነት ስላለ በአጭር ጊዜ ውስጥ
ጥሩ ውጤት አምጥተን ውጤታማ መሆን እንችላለን የሚለውን ነገር ለማሳየት ሞክራለሁ። የምንፈልጋቸው ነገሮች ግን እንደ ተጨማሪ ደግሞ ክሬቲቪቲ ቢጨመርበት ጥሩ ነው ብዬ የማስባቸው ነገሮች አሉ። አሁን ለምሳሌ ብዙ ጊዜ ሴሬሞኒ ፕሮግራሞች ላይ ሰው ተሰርቶ ነው የሚሄደው። ፕሮግራሙ ተሰርቶ አንዳንዴ ሊበላሽ ይችላል። በዛ በፕሮግራሙ ላይ የተለያየ ነገር ሊገጥም ይችላል። አሁን ለምሳሌ ሰርጎች ላይ የተወሰነች ጊዜ ልክ ባዛሮች ላይ ትንሽ ዱንካን ወስዶ እንደሚሰራ ሁሉ ፈጠራ የታገዘበት እንደዚህ ትላልቅ ፕሮግራሞች ላይ የሜካፕ ቦታዎችን ብናመቻችና ብንሰራ፣ ራሳችንን በደንብ በማስተዋወቅ ደግሞ ተንቀሳቃሽ የሜካፕ ስራዎችን፣ የጥፍር ስራዎችን፣ የተለያዩ ስራዎችን ማመቻቸት ብንችል በጣም ብዙ ከፍተኛ ትርፍ የምናመጣበትና ውጤታማ ልንሆን የምንችልበት የቢዝነስ አይነት ነው ብዬ አስባለሁ። የተለያዩ ነገሮችን በመፍጠር የተለያዩ ነገሮችን በመጨማመር ራሳችንን ማሳደግ እንችላለን ብዬ አስባለሁ። ስኪን ኬሮች ደግሞ ይሄ ኮስሞቲክስ ቤቶች ተያይዞ ከዚህ ጋር ራስን መጠበቂያ ቤቶች፣ የኮስሞቲክስ መሸጫ፣ የኮስሞቲክስ ማከፋፈያዎች፣ ራስን ማንኛውም ሱቅ እንዲከፈት ራስን ከመጠበቅ ጋር ከሁማን ሄር መሸጫዎች፣ ለወንዶችም ለሴቶችም ያለ ሁማን ሄሮች አሉ። ፀጉርን ማሳደጊያ፣ ፀጉርን የሚያድግበትን ሚንስ የሚያመቻቹ ትላልቅ በውጭ ሀገር በጣም የተለመዱ ነገሮችን ወደዚህ ኮፒ አድርገን ብናመጣ ውጤታማ መሆን እንችላለን ብዬ አስባለሁ። እሺ፣ በአራተኛ ደረጃነት እንድናይ የፈለኩት ዊዲንግ ፕላን ማለት ለሰርጉ ሰው መጨናነቅ እንደዚህ መጨነቅ የለበትም። ሰው ባመቻቻችሁለት ፕሮግራም ታወጡለታላችሁ። እያንዳንዱ የሚሄድበትን ነገር ፕላን አድርጋችሁ አመቻችታችሁ በዚህ ሰዓት እንደዚህ ይሆናል፣ በዚህ ሰዓት እንደዚህ ይሆናል ብላችሁ ክሬት አድርጋችሁ ይሄ የሚያስፈልጋችሁ ምንድነው ክሬቲቪቲ ማድረግ እና እንዲሁም ቢሮና ወንበር ነው የሚያስፈልጋችሁ። ከዛ በኋላ ፕሮሞሽን መስራት ነው እንጂ ሌላ ትልቅ የሚያስፈልግ ነገር የለም። ስለዚህ ዊዲንግ ፕላን ኦፊሶች ኢቨንት ኦርጋናይዘር አያይዛችሁ ፕሮግራሞችን ማቀናጀት ማለት ነው። አብዛኛው የፕሮግራሞች ብልሽትን መስተካከልም ሰርግም እንዲያምር እንዲበላሽ የሚያደርገው ነገር ምንድነው? አብዛኛው ጊዜ አስተባባሪ የለም ወይም ደግሞ ጥሩ አስተባባሪ አለማግኘት ነው። ጥሩ አስተባባሪ ከተገኘ ግን ፕሮግራሞቹ በአጭር ጊዜ ውበት ኖሯቸው ማለቅ ይችላሉ ማለት ነው። የሙሽራ ወይም ደግሞ የፕሮግራም ባለቤቶችን ማሳረፍ የሚቻልበት ትልቅ እድል ነው። አብዛኛው ወጣት ይሄንን ቢሰራ፣ አብዛኛው ሰው ይሄንን ቢንቀሳቀስና ቢሰራ ብዙ ጠያቂ ነገር የለውም። ብዙ አቅም የሚጠይቅ ነገር አይደለም። ክሬቲቪቲ እና አንዳንድ ሁኔታዎችን ማመቻቸት ነው። ለምን ቢባል በጣም ከፍተኛ መነሻ ሂሳብ ስለማይጠይቀን ማለት ነው። ስለዚህ ሌላኛው ምንድነው በዛው ስር ሆኖ በዊዲንግ ፕላን ኢቨንት ኦርጋናይዘር ስር ሆኖ አብዛኛው ደግሞ ፎቶ ቤትና ቪዲዮ ቤት ወይም ደግሞ ካሜራ ቀራጮች ወይም ካሜራ ቤቶች እና ፎቶ ቤቶች በብዛት ይህንን ስራ ቢሰሩ የተሻለ ነገር መፍጠር ይቻላል ብዬ አምናለሁ። ፎቶ ቤቶች የያዙት ከካሜራ ጋር በተገናኘ ደግሞ በብዛት የሚሰሩ ስራዎች አሉ። ብንጀምራቸው በጣም ውጤታማ ሊያደርገን ይችላል። ፎቶ ቤቶች አጠቃላይ አያይዘን ማለት ነው። በዚህ ውስጥ ደግሞ የሰርግ ልብሶችን ማከራየት፣ የልብስ ክራይ፣ የቬሎ፣ የሱፍ፣ የተለያየ የሰርግ እቃዎችን ኪራይ አያይዘን ብንሰራም በጣም ተጠቃሚ ያደርገናል። እንዲሁም ደግሞ የሰርግ እቃዎች ኢቨንት ኦርጋናይዘር ከመሆኑ ጋር ተያይዞ የተለያዩ ነገሮችን ለፕሮግራሞች የሚያስፈልጉ ነገሮችን ማቅረብ ይቻላል። ይህ ማለት የእቃዎች ኪራይ ሊሆን ይችላል። የተለያዩ ነገሮችን ከዚህ ጋር አያይዘን መስራት እንችላለን። አንዳንዴ ደግሞ ካሜራ ካላችሁ የካሜራ ኪራይን ብትጀምሩ በጣም ተጠቃሚ መሆን ትችላላችሁ። ከፎቶ ቤቶች ጋር በመነጋገር የካሜራ ኪራዮች ትላልቅ ፕሮግራሞች ሲኖሩ ካሜራ እጥረት ስለሚፈጠር ካሜራ ካላችሁ የካሜራ ኪራይን ገዝታችሁ ማከራየት ብትጀምሩ ውጤታማ ያደርጋል ብዬ አስባለሁ። እንዲሁም ደግሞ አሁን ላይ የተለመደው በትላልቅ ፕሮግራሞች ላይ የስክሪኒንግ ገጠማዎች ይታያሉ። ስክሪን ገጥሞ በስክሪን ፕሮግራሞችን ማድረግ፣ ላይት ከዛ ጋር ተያይዞ ላይቲንግ፣ ከዛ ጋር ተያይዞ ደግሞ ዲጄ ከፍተኛ ፍላጎት ስላለ አሁን ላይ ብንሰማራበት ይህንን ቢዝነስ ብንጀምር ውጤታማ እንሆናለን ብዬ በደንብ አምናለሁ። ጊዜው ደግሞ እንደዛ አይነት ነገሮችን እንድናደርግ የሚያስገድደን ጊዜ ነው ማለት ነው። ብዙ ፈላጊ ስላለው በጣም ብዙ ፈላጊ ያለ ሰው ልጅ መጨናነቅ አይፈልግም። ለዊዲንግ ፕላን ሰጥቶ ሰርጉን ማረፍ የሚፈልገው። ከዚህ ጋር ተያይዞ እንዳልኳችሁ የኪራይ ጉዳዮች ላይ መኪና ኪራይ ሊኖር ይችላል። እነዚህ ነገሮች ሁሉ ያጠቃለለ ከተቻለ አንድ ላይ መስራት የሚቻልበት
ቢፈጠር። ካልሆነ ግን እያንዳንዱ ብንጀምራቸው በጣም ውጤታማ መሆን እንችላለን። መኪና ግዴታ ሊኖራቸው አይገባም። መኪና ማመቻቸት ይቻላል። መኪና የምትፈልጉትን ኪራይ ፈላጊው ካላቸው ሰዎች ጋር ፓርትነር በመሆን መስራት ይቻላል ብዬ አስባለሁ። ስለዚህ ሰርጋችሁን፣ ፕሮግራማችሁን፣ ብዙ ነገራችሁን አንድ ላይ ሊሄድ የሚችል እንዳልኳችሁ ዊዲንግ ፕላን፣ ኢቨንት ኦርጋናይዘር፣ ፎቶ ቤት ወይም ደግሞ ፎቶ ኤንድ ቪዲዮ መቅረጽ የሚቀረጽበት ቦታ፣ የእቃዎች ኪራይ፣ የልብሶች ሊሆን ይችላል፣ የድግስ እቃዎች ሊሆን ይችላል፣ የመኪና ኪራይ ሊሆን ይችላል። እነዚህም አያይዘን ብንሰራ፣ እንዲሁም ደግሞ ዲጄ ራሱን ችሎ ዲጄ ማለት ሳውንድ ሲስተም የሚቆጣጠር ሊሆን ይችላል፣ ሙዚቃ የሚያጫውት ሊሆን ይችላል። እነዚህ ነገሮች ያጠቃለለ እንዲሁም ደግሞ ላይቲንግ እና ስክሪኒንግ ገጠማዎችን አብረን ብንሰራ በጣም ውጤታማ ልንሆን የምንችልባቸው አጭሩ የቢዝነስ ከ1 ሚሊዮን ጀምሮ ኢንቨስት ብናደርጉበት ውጤታማ ሊያደርገን የሚችል የቢዝነስ ሀሳብ ነው እላለሁ። በአምስተኛ ደረጃነት ደግሞ ግብርናና ምግብ ማቀነባበር። ይሄ ደግሞ ያው አብዛኛው ፍላጎት ካለ እዚህ ነገር ላይ ቢሰማራ በአጭር ጊዜ ውስጥ ውጤታማ ልንሆንባቸው የምንችላቸው ነገሮች አሉ። በከፍተኛ ደረጃ ፍላጎትም አላቸው። ማርን ማቀነባበር ሊሆን ይችላል፣ ማርን ማቅረብ፣ አሽጎ ማቅረብ ሊሆን ይችላል፣ ለገበያ ማቅረብ። እነዚህ ቅድም ለጠቀስኳቸው ለሬስቶራንቶች፣ ለካፌዎች ደግሞ የሚፈልጉትን ምግብ ግብአት ሲባል የሚጠቀሙትን የምግብ ግብአት በብዛት ማቅረብ ሊሆን ይችላል። አቮካዶ፣ ማንጎ፣ ለተለያየ ነገር የሚጠቀሙትን ነገሮች ማቅረብ ሊሆን ይችላል። እነዚህ ነገሮች ብንጀምርባቸው፣ እርጎ ወይም ደግሞ ወተትን ማቀነባበር፣ ወተትን አቀነባብሮ እርጎ፣ የተለያየ ነገር አውጥቶ መሸጥ ቢቻል፣ እንዲሁም ደግሞ የተለያየ ግብርና እኛ ሀገር በብዛት ያው ለግብርና ያለን ነገር ዝቅተኛ ነው አንዳንድ ጊዜ ማለት ነው። አሁን ያለው ነገር ግን እየተለወጠ ስለመጣ ጥሩ ነገር ይፈጠራል ብዬ አስባለሁ። በግብርና ላይ ብዙዎቻችን ብንሰማራ እርባታ ሊሆን ይችላል፣ የተለያየ የዶሮ እርባታ፣ የከብት እርባታ አለ። በብዛት የሚሰራባቸው ስራዎች አሉ። ግዴታ በአዲስ አበባ ከተማ ወይም ደግሞ በአንዳንድ ትልቅ ከተሞች አይሰራ እንጂ አሁን የከተማ ግብርና ተብሎም እየመጣ ስለሆነ በከፍተኛ ደረጃ ግብርና ላይ ብንሰማራ ፍላጎቱ ካለ በከፍተኛ ደረጃ ሊለውጠን የሚችል የግብርና ግብአት ነው። ከብዙ ነገር አንጻር በብዙ አቅጣጫ ብንመለከተው ከፍተኛ ጥቅም አለው ለማለት ወዳለሁ። ተጨማሪ ነገሮችን ብዙ የሚሰሩ ነገሮች አሉ። ቀጣይ ቪዲዮዎች ላይ እሰራላችኋለሁ። የምትፈልጉት ግን ከነዚህ ከአምስቱ ግን የቱ ላይ መሰማራት አለብን የሚለውን እንድትወስኑ የተወሰነ ነገር ያገዝኳችሁ ይመስለኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ስላያችሁልኝ፣ ቪዲዮውን ላይክ ስላደረጋችሁ፣ ሰብስክራይብ ደውል ምልክቷን በመንካት ደግሞ ቀጣይ ቪዲዮዎች እንዲደርሳችሁ እንድታደርጉ እጠይቃችኋለሁ። አብራችሁ ስለነበራችሁ፣ ስለተመለከታችሁ፣ ጊዜያችሁን ስለሰጣችሁ ከልብ አመሰግናለሁ። ኤቢ ኢንፎ ዩቲዩብ ቻናልን ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ጀምሩ፣ እንዲያሰራጩልኝም እጠይቃለሁ። ከልብ አመሰግናለሁ።